ክቡራን ተከታታዮቻችን ይህ ምርጥ የኢትዮጵያ ነጥቦች ወይ ቤስት ኢትዮጵያን ፖይንትስ የተሰኘ ፕሮግራም ነው። በዩቲዩብ አድማጮቻችን እና ተከታታዮቻችን የምናስተምርበት ፕሮግራም ነው እና ዛሬ ይዘንላችሁ የቀረብነው ፕሮግራም ቢዝነስን በሚመለከት ነው እና አድምጡን፣ ተከታተልን። ምርጥ ቁም ነገሮችን ታገኛላችሁ። እንደሚታወቀው በአሁኑ ጊዜ በኢትዮጵያ ውስጥ በጣም የተቀጣጠሉ ከሚገኙ የሰው ልጆች መስተጋብሮች አንዱ ቢዝነስ ነው ወይም ንግድ ነው እና እሱ የሆነበት ምክንያት ደግሞ አንድም ስራ የማግኘቱ ነገር በጣም ተፎካካሪና በጣም ፎክር የበዛበትና አሰልቺ ስለሆነ፣ ሁለተኛ ምክንያት ደግሞ ያው በተቀጥረህም የመንግስታዊ ድርጅቶችም የግል ድርጅቶችም ተቀጥረህም ቶሎ መለወጥ ስለማትችል ነው። በእነዚህ ሁለት ምክንያቶች ሌሎች ምክንያቶች ሊኖሩበት ይችላሉ። ግን በእነዚህ ሁለት ምክንያቶች ቢዝነስ በፍጥነት እያደገ ይገኛል። ግን ወደ ቢዝነስ ለመግባት አንዳንድ መሰረታዊ የሆኑ ቁም ነገሮች ያስፈልጋሉ። እነዛ ቁም ነገሮች፣ አስተምሮዎች፣ ነጥቦች ምንድን ናቸው የሚለው ነገር ዛሬ እናቀርብላቸዋለን። ይህን ዝግጅት የዩቲዩብ ስሙን እንደሚያሳየው ምርጥ ለማድረግ ተጨባጭ የሆኑ ሁኔታዎችን ጥናት በማድረግ የነጋዴዎችን የቢዝነስ ማህበረሰቡን ተሞክሮ ጥናት አድርገን የተለያዩ ጽሁፎችን አገላብጠን ጠለቅ ያለ ጥናቶችና ክትትሎችን አድርገን ነው የምናቀርብላችሁ እና ለአርዕስቱ የሚመጥን ይዘት ነው ያለን እና በዛ መሰረት ተከታተሉን። ስለዚህ በጥናታችን መሰረት ቢዝነስ ለመጀመር አንደኛውና ዋነኛው ከሚባሉ መነሻ አንድም ቢዝነስ መውደድ ነው። ንግድ ወይም ቢዝነስ መውደድ ነው። ስለዚህ የተዋጣለት ነጋዴ ለመሆን ወይ ቢዝነስማን ለመሆን ከፈለጋችሁ መጀመሪያ የስራውን አይነት መውደድ አለባችሁ። ሳትወደው የሆነ ነገር ገብተህበት ሊሳካልህ አይችልም። ከወደድከውና ያን ዓላማ ከግብ ለማድረስ ጥረት ለማድረግ እና ለመስራት ከቆረጥክ ግን ውጤት ማስመዝገብ ይቻላል። በዛ መሰረት ጥሩ እና የተዋጣለት ቢዝነስማን ለመሆን ያው መጀመሪያ ቢዝነስ እና ንግድ ማወቅ ብቻ ሳይሆን መጀመሪያ እንዲያው መውደድ ያስፈልጋል። ስለዚህ ውደዱት፣ ቢዝነስ መጀመሪያ ውደዱት። እሱን የሚጠይቀው መስዋዕት ለመክፈል፣ ትግልም ለመታገል፣ ጥረትም ለማድረግ፣ የተለያዩ የሆነ የማሻሻያ ስራዎችም ለማድረግ፣ በፈተና ጊዜ ተስፋ ላለማቁረጥ እነዚህ ነገሮችን አምናባችሁበትና ተዘጋጅታችሁበት ግቡበት ማለት ነው። ከዛ ያው የሆነ ቢዝነስ መጀመሪያ ስትጀምሮ የሚያጋጥምህን አጠር ያሉ ችግሮች ወይም የሾርት ስፓን የሆኑ ኦብስታክሎች እነሱን አልፋችሁ ከግብ ለማድረስ መጀመሪያ መውደድን ይጠይቃል። የሆነ በቢዝነስ ብቻ አይደለም፣ በነገራችን ላይ በትምህርትም በስራም የሆነ መስክም የሆነ በአርትም በስፖርትም ጥናቶች እንደሚያሳዩት አንድን ነገር መውደድ ያው የስኬቱ ምስጢር ነው። የስኬቱ መጀመሪያም ነው ምስጢርም ነው። ስለዚህ ቢዝነስ ንግድን ውደዱት። ከዛ በኋላ መጎበዙም አያቅታችሁም ማለት ነው። ይሄ ለቢዝነስ ብቻ እንዳይመስላችሁ እንደነገርኳችሁ ለተለያዩ መስኮች ነው። ሁለተኛ ቢዝነስ ውስጥ ለመግባት የሚያስፈልግ ነገር ምንድን ነው? ጥናት ማድረግ። የተለያዩ የቢዝነስ አይነቶች አሉ። እነዛ የቢዝነስ አይነቶች ውጤታማነታቸው ምን እንደሚመስል ማጥናት ያስፈልጋል። ምን ዝግጅት ማድረግ እንደሚያስፈልግ ማጥናት ያስፈልጋል። ስለዚህ
አንድ ቢዝነስ ከወደዳችሁት በኋላ ሁለተኛው ቻፕተር ወይ ምዕራፍ ወይ ሁለተኛው ስራ የሚሆነው ማጥናት ነው። ቢዝነሱን ማጥናት ብዙ ጠቀሜታ አለው። አንዱም የትኛው የቢዝነስ አይነት ወይ ዘርፍ ወይም ንዑስ ዘርፍ የተሻለ ውጤታማ እንደሚያደርጋችሁ ለማወቅ ያስችላቸዋል። ሁለተኛ ደግሞ ማጥናቱ ወይ ጥናት ማድረጉ የሚጠቅማችሁ ቢዝነሱ በትክክል ለማስኬድ ከድል ለማድረስም ምን አይነት ዝግጁነቶች እንደሚያስፈልጋችሁን ለማወቅ ያስችላቸዋል። ሶስተኛ ቢዝነሱ እንዴት መምራት እንዳለባችሁ ያው ተሞክሮ ታገኙበታላችሁ። የሌሎች ነጋዴዎችን ተሞክሮም ልታውቁበት ትችላላችሁ። ሌላ ቢዝነስ ውስጥ ተፈላጊ የሆነ ክህሎት፣ እውቀት፣ ዘዴ፣ አሰራር ይኖራሉ። እነዛ ነገሮችን ለማወቅም ያው ጥናት ማድረግ አስፈላጊ ነው ማለት ነው። ስለዚህ ጥናት ማድረግ በጣም ወሳኝ ነው ማለት ነው። የሆነ ቢዝነስ ለማድረግ አንኳርና ወሳኝ ከሆኑት ጉዳዮች አንዱ አስቀድሞ ጥናት ማድረግ። ጥናት በተለያየ መንገድ አኳኋኖችን አደራረጎችን ይካሄዳል። ለምሳሌ የተደራጀ የሆነ ጥናት ማድረግ ይቻላል። ኮሽነር ምናምን የመጠይቆች ቃለ መጠይቆችና መጠይቆች ጥያቄዎች የተደገፈ መደበኛ የሆነው ኢንፎርማላይዝድ የተደረገ ሊሆን ይችላል። ሌላ ኢንፎርማል የሚመስል መደበኛ የሆነ የጥናት አካሄድ ቀለል ያለና የመደበኛ ደግሞ ብላችሁ የምታውቋቸው ቤተሰቦች፣ ዘመዶች፣ አዝማዶች፣ ጎረቤቶች፣ ጓደኞች፣ የተለያየ ህይወት መስተጋብሮቻቸው የምታውቋቸው የተለያየ መስክ ላይ የተሰማሩ ነጋዴዎችን በማነጋገርና ተሞክሮችን በመጠየቅ ጠለቅ ያለና ያው እውቅና መታወቃችሁን መሰረት አድርጋችሁ ጠለቅ ያለ የተሞክሮ ልውውጥ የሆነ ነገሮች ለማካሄድ ማጥናት ትችላላችሁ። ሶስተኛ የአጠናን ዘዴ ደግሞ ያው ሌሎች የተደረጉ ጥናቶችን አገላብጣችሁ በማንበብ ወይ ጥናት ያደርጉ ሰዎችን እነሱን በማማከር ማድረግ ትችላላችሁ። ወይ የተለያዩ ጥናታዊ ጽሁፎችን የሚያቀርቡ እንደ የኛ አይነት ፕሮግራሙም ሌሎች ዩቲዩብም ሶሻል ሚዲያም የተለያዩ ኦንላይኖችን ፓብሊኬሽኖችን ጥናቶችን ማማከር ትችላላችሁ። በእሱ መሰረትም ማካሄድ ይቻላል። ዋናው ነገር ያው በመደበኛም በኢመደበኛም ይሁን አላማው ያው የእያንዳንዱ የንግድ ዘርፍ የንግድ መስክ የእያንዳንዱ የንግድና የቢዝነስ ዘርፎችና መስኮችና ንዑስ መስኮች ምን እንደሚመስሉ የተሻለ አዋጭን ትርፋማን የሚያደርግ የሚለውጥ የትኛው እንደሆነ በእያንዳንዱ መስክና ንዑስ መስክ እንዴት ተደርጎ ውጤታማ መሆን እንደሚቻል የሌሎች ነጋዴዎች ተሞክሮ እዛ ያለው ውጣ ውረዶች እና አስፈላጊ የሚባሉ ቅድመ ዝግጅቶች ምን አይነት ፕሮዳክቶች ወይም ምርቶችን ማቅረብ እንደሚያስፈልግ በምን አኳኋን የደንበኞች አያያዝ የተለያዩ የነጋዴዎችን ተሞክሮ ምናምን እነዚህ ሁላ ተሞክሮ ልታገኙበት ትችላላችሁ ማለት ነው። እዛ መሰረት ያው የተዋጣለት ነጋዴ መሆን ትችላላችሁ ማለት ነው። ስለዚህ ጥናቱ ማድረግ ላይ በጣም አስፈላጊ የሆነ ነገር ነው እና እሱ ማድረግ አለባችሁ። ሌላ ሶስተኛ ነገር ያው ወደ አቅማችሁ በፈቀደው መሰረት ያው ወደ ንግድ መግባት ነው። ያው እዛ ስትገቡ መጀመሪያ ደንበኞች እስከምታስለምዱ ድረስ የስራ አይነታችሁና ቦታችሁ በደንበኞች ዘንድ እስከሚታወቅላችሁ ድረስና ደንበኞች እስከምታፈሩ ድረስ በደንበኞች እስከሚታወቅላችሁ ድረስ ቢዝነሳችሁ ትንሽ ወጣ ውረዶች ሊያጋጥመው ይችላል። ግን ያው ከተወሰነ ጊዜ በኋላ ግን ያው ወደ ስርዓቱ ስለምትገቡ ወደ የቢዝነሱ ስርዓት ሲስተም ወይ ትራዲሽን ውስጥ ስለምትገቡ መስመር ስለምትይዙ በሱ መሰረት ያው ስራችሁን በአግባቡ መምራት አያቅታችሁም። ግን ያው መጀመሪያ ላይ ሊያጋጥም የሚችል ነገር ውጣ ውረዶችን አውቀህ መግባት ተዘጋጅተህ መግባት እና በእነዛ ፈተናዎችን ሳትበገር ወደፊት መራመድ አስፈላጊ መሆኑን አውቀህበት ስትገባበት
ያው ስኬታማ መሆንህም አይቀርም ማለት ነው። ስለዚህ ይህን ማወቅ አለባችሁ። ያው ሶስተኛ ያው እንደነገርኳችሁ ነው። አራተኛው ደግሞ ያው በቂ ዝግጅት አድርገህ መግባት ነው። ማለት በቂ የሆነ ካፒታልን ይዘህ መግባት ወይ መንቀሳቀሻ ብር ገንዘብ ይዘህ መግባት ያስፈልጋል። ብር ደግሞ ያስፈልጋቸዋል ንግድ ለማድረግ ንግድን ለማካሄድ ብር አስፈላጊ ነው። መጠኑ ያው እንደየአቅማችሁ ይለያያል። ግን መነሻ የሚሆነው ነገር ይዛችሁ መግባት እንዳለባችሁ ግን ማወቅ ያስፈልጋል። የተለያዩ የብር ማግኛ ዘዴዎች ይኖራሉ። እነሱ ነገሮች ላይም የተለያዩ ጥረቶች ማድረግ አስፈላጊ ነው። ስለዚህ ብር ማዋጣት ላይ ጥሩ መሆን ያስፈልጋል። ብር ለማዋጣት ብርን ለማግኘት የተለያዩ ጥረቶች ያስፈልጋል። የተለያየ አይነት የገንዘብ ማስገኛ ዘዴዎችን መከተል ያስፈልጋል። ከጥቃቅንና አነስተኛ የብድር ተቋማት የማይክሮ ፋይናንሶችን ከእነሱ መበደር ይቻላል። አስቀድመህ አባል በመሆን ከወዳጅ ዘመድ ቤተሰብ ብድር ወይም ድጋፍ ማግኘት ይቻላል። የተለያዩ አካላቶች የሚያቀርቡላቸው አማራጮች ካሉ የአቅርቦት አማራጮች ካሉ እነሱን መጠቀም ያስፈልጋል። ተቀጥረህ ምናምን ሰርተህ ተቀጥረህ ለፍተህንም የተለያየ አይነት የሙያም የጉልበትም ስራ ሰርተህ ግን ማጠራቅመህ ከዛ በኋላ መግባት ይቻላል። ወደ ንግድ መግባት ይቻላል። የተለያዩ የብር አሰባሰብ ዘዴዎች እንዳሉ ማወቅ ያስፈልጋል። እሱ መሰረት አስፈላጊ የሚባለው አትሊስት መነሻ የሚባለው ካፒታል ማግኘት እንደሚቻል ነው ተሞክሮች የሚያሳዩት። ስለዚህ በሱ መሰረት ያው የስራውን አይነት የሚፈልገው አይነት ብር ገንዘብ ማሰባሰብ ይቻላል ማለት ነው። ከዛ በኋላ ያው ወደ ስራው መግባት ነው። ስትገባ ደግሞ ያው ጎበዝ ቢዝነስማን መሆን ነው። ያው በቢዝነስ ስትገቡ የደንበኞች አያያዝ፣ የሸቀጦችና እቃዎች አቀራረብና አያያዝ፣ ደንበኞች አያያዝና አሳሳብ፣ የመሳቢያ ዘዴዎች፣ የብር አያያዝ፣ የተለያዩ ልቀቶች፣ ተሞክሮዎች፣ ክህሎቶች፣ እውቀቶችን ታገኛላችሁ። ራሱ ቢዝነሱ የሚፈጥርላችሁ ትጋት እንዳለ ያው ይታወቃል። እሱ ቢዝነስ ራሱ የሚያስተምራችሁ ትምህርቶችን፣ ተሞክሮዎች ይኖራል። በዛ መሰረት ማደግ ነው። ያው ለዛሬ ያቀረብላችሁ ያው ምርጥ ነጥቦች እነዚህ ናቸው። ቀጣይ በተለያዩ አርዕስቶች ዝርዝር ስራ መስኮች 5 መስኮች ይዘት ምን እንደሚመስል ከተለያዩ ጥናቶችና ተሞክሮዎች አንፃር ያው እነሱን ቀምረን እናቀርብላቸዋለን። ፕሮግራማችን ተከታተሉት፣ ላይክ ሼር አድርጉት። ካህሳይ ገብረ መስቀል ይባላለሁኝ። የምርጥ የኢትዮጵያ ነጥቦች ወይም ቤስት ኢትዮጵያን ፖይንትስ ባለቤትና ስራ አስኪያጅ ነኝ። አመሰግናቸዋለሁ። ቀጣይ እንገናኝ። ላይክ ሼር ማድረግ እንዳትረሱ። ቻው